ጊዜ ሴቶች ወደ ቤተ ክርስቲያን ለመግባት ለምሳሌ በወራዊ ልማድ ማለት ነው 7 ቀን መጠበቅ አለባቸው። ደሙ ፈጽሞ ከሰውነታቸው መንጠቡን እስኪያቆም ድረስ 7 ቀን እንዲጠብቁ የቤተ ክርስቲያን ሥርዓት ያዛል። ከዛ ታጥበው መግባት ይችላሉ። ወንዶች ሴቶች ደግሞ ወንድ ልጅ ሲወልዱ እና ሴት ልጅ ሲወልዱ እንደዚሁ በቤተ ክርስቲያን ሥርዓት መሰረት ወንድ ለወለደች ሴት ልጅ 40 ቀን ሴት ለወለደች ደግሞ ሴት ልጅ 80 ቀን ወደ ቤተ ክርስቲያን እንዳይገቡ ጥንቃቄ እንዲያደርጉ መጽሐፍ ቅዱስ ያዛል። ይህንን በማስረጃ ለማቅረብ ኦሪት ዘሌዋውያን ምዕራፍ 12 ከቁጥር 1 ጀምሮ እስከ 7 ያለውን ስንመለከት እንደዚህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት። ማለት አሁን በአዲስ ኪዳን የረከሰች የሚለው የተለየች ናት የሚለውን ትርጓሜ ያመጣል። የተለየች ናት፣ 7 ቀን ያህል የረከሰች ናት። እንደ ሕመሟ መርገም ወራትም ትረክሳለች። በ8ኛውም ቀን ልጁ ከስጋው ሸለፈት ይገረዝ፣ ወንድ ልጅ ለምትወልድ ማለት ነው። ከደሟ እስከምትነጻ 30 ቀን ትቀመጥ። የመንጻቷ ቀንም እስኪፈጸም ድረስ የተቀደሰ ነገርን አትንካ፣ ወደ ቤተ መቅደስም አትግባ ይላል። ስለዚህ 40 ቀን ወንድ ልጅ ለምትወልድ ሴት ወደ ቤተ መቅደስ እንዳትገባ እንድትጠብቅ መጽሐፍ ቅዱስ ያዛል ማለት ነው። ሴት ልጅን ብትወልድ ግን እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት። 2 ሳምንት ማለት 14 ቀን ማለት ነው። ከዛ ከደሟም እስከምትነጻ ድረስ 66 ቀን ትቀመጥ ይላል። 66 እና 14 80 ቀን ይመጣል ማለት ነው። ይሄ ሴት ልጅን ለምትወልድ ነው። የመንጻቷ ወራትን በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት የርግብ ግልገል ወይም ዋኖስ ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታምጣ። እሱም በእግዚአብሔር ፊት ያቀርበዋል፣ ያስተሰርይላትማል፣ ከደሟም ፈሳሽ ትነጻለች። ወንድ ወይም ሴት ለምትወልድ ሴት ሕጉ ይህ ነው ይላል። ስለዚህ ይሄ በኦሪቱ ሴቶች ሲፈጽሙት የነበረውን በሐዲስ ኪዳንም መስዋዕቱ ቢቀየርም አገልግሎቱ የሐዲስ ኪዳን አገልግሎት ቢሆንም ግን የተቀደሰ ስፍራ ስለሆነ ለክብረ ስጋው ደግሞ ይህንን ስርዓት መፈጸም እንደሚገባቸው የቤተክርስቲያን ስርዓት ያዛል ማለት ነው።